ምን ያዝናናሻል? ብር ያዝናናኛል። ምንም በቃ ሊትራሊ ምንም ሆቢ የለኝም። ነበረኝ ሆቢ ብር ነው በፊት ነበረኝ። አሁን በፊት ጠይቀኝ ፊልም ማየት እልሃለሁ፣ ትራቨል ማድረግ እልሃለሁ። አሁን ላይ ግን ብር መስራት በቃ ብር ምንም በምንም ነገር ውስጥ የሆነ ነገር ስታወራኝ እንትን ልቃዥላ እችላለሁ። ብር በቃና ብር እኮ አንዳንዴ ፍቅርን ራሱ እኮ ይገዛል አሁን ላይ። ኧረ ተይ እንግዲህ ኖ ወይ ያጫውሽኝ እንዴ! ፍቅሩ ይመጣል ነው ብሩ ካለ። ብዙ ጊዜ ሰዎች ላለው ሰው ያሸረግዳሉ አይደለም? ያው ዓለማዊ እንትን እሱን ነው የምልህ። አሁን እኔ ባልነበረኝ ሰዓት የብርን ፓወር አይቼዋለሁ የምልህ ያንን ነው። በጣም በቸገረኝ ሰዓት፣ የካርድ ሞሚያ ባጣሁኝ ሰዓት፣ ለበዓል እንጀራ መግዣ አጥቼ በጣም በሬን ዘግቼ በማለቅስበት ሰዓት ማንም ሰው ልጄ ነሽ እኮ እህቴ፣ ከዝኔ፣ ሊንዳ ብሎ የመጣ ሰው የለም። አሁን ላይ ነገሮች ተስተካክለው ብሮች ሲመጡ፣ እቅና ሲመጣ፣ ላይፍ ሲስተካከል ሰው አጉል ፍቅር ያሳይሃል። ገንዘብ መፈለግን ያመጣል። እኔ ሰው አጥቼ ያቺ በሰው ጦት ምክንያት በሰው ፍቅር ምክንያት ስንት ራሴ ላጠፋ ያሰብኩትኝ ሴት አሁን አጓጉል ፍቅር ታያለክ። ያው ፌክ እንደሆነ ይገባሃል። ሰክሰስክ ያመጣው ብሩ ያመጣው አይነት እንደሆነ ነው የምታስበው። እና በዛ መካከል ደግሞ ጥሩ ሰዎችም አሉ ቱ ቢ ሆነስት የማይካደው ማለት ነው። ይሄ ሁሉንም ጀነራላይዝ ያደረኩኝ ሳይሆን በዛ መካከል ደግሞ በቃ ፖዚቲቭ ሰዎች አሉ ካንተ ጋር ኖርማል ንጹህ ሪሌሽንሺፕ ፈልገው የሚመጡ። እኔ አሁን እንደዛ ያልኩ ብር ፍቅርን ይገዛል ያልኩ ያን ይዞር ብሎ ማያይ ሰው አሁን ላይ ሲሳካለ ምናምን ዘመዴ እኮ ናት፣ ከኔ ጋር እኮ አብረን ተምረናል፣ ጓደኛዬ እኮ ናት፣ ልጄ እኮ ናት የሚባለው ነገር ምንድነው? ገንዘቡ ያመጣው አጉል ፍቅር ነው። አንቺ በዙሪያሽ ያሉ ሰዎች ከእውቅናው በፊት ወይ በችግሩ ሰዓት የነበሩ ሳይሆኑ አብዛኞቹ አሁን ከእውቅናው ከስኬቱ በኋላ የመጡ ናቸው?